ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮቼ እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራዩ ጠባይ ነው የመረረ ወይ ጥጋብ። ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት ሲጨክኑ ማለት ነው። ውጡ ሲሉ እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤት እግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለሱም ጨካኝ ሰው ይጥልበታል። ርህሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባችሁ አውቃለሁ። መቅደስ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረም ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳውኝ ብመጣ አልተቀበላችሁኝም፣ ተርቤ ያላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቸር በሆነ ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ ያላደረጋችሁም ነው ያለ። ቢያንስ 3 ነገሮች ላይ ብንታገስ ጥሩ ነው። የመጀመሪያው እግዚአብሔርን ብንታገሰው መልካም ነው። እግዚአብሔርን ብንታገሰው ማለት ያልመለሰልንን ጥያቄዎች እስኪመልስልን ድረስ አለማጉረምረም ማለት ነው። መጠበቅ፣ አንተ በጊዜው ሁሉንም ታደርጋለህ ማለት። ሁለተኛ ለራሳችን ራሱ ትዕግስት ሊኖረን ይገባል። የእውነቴን ነው የምነግራችሁ። በአንድ ጊዜ ዛሬ መሰበክ ጀምረን የዛሬ ወር ጻድቅ መሆን መፈለግ ተገቢ አይደለም። እንችላለን? አንችልም። መታገስ ይገባል። የኛም አካል እስኪያድግ ልንጠብቀው ይገባል። አይዞ በርታ፣ ደሞ እቺን አስተካክላት እያሉ ራስንም ቢሆን መታገስ እስኪያፈራ ወዲያው ቸኩሎ አይ እንግዲህ እኔ 1 ወር ሞከርኩ አልተስተካከሉም እንግዲህ ይቅርብኝ ማለት አይደለም። ለራስም ታጋሽ መሆን ያስፈልጋል። እኛንም ቢሆን ብንወርቅም እያነሳን ብንንሸራተት እየደገፍን ራሳችን ራሱ ልንታገሰው ይገባል። በስህተቱ እንዲቀጥል ሳይሆን እንዲበረታ ለራሳችሁም ይቅርታ ማድረግ አለባችሁ። አጉል ይቅርታ አይደለም። አይዞ ትደርሳለህ፣ በእግዚአብሔር ኃይል ትደርሳለህ እያሉ ራስን ማበርታት ያስፈልጋል። አሁን ካልተለወጥኩ አለ ማለት ነው። 3ኛ ዳተኞች አትሁኑ ግን ተብለናል። ፈጥነን መወሰን አለብን፣ ግን ለውጡንና ፍሬውን ቶሎ አንጠብቅ ነው። 3ኛ የኛ የሆነን ሰው ልንታገሰው ይገባል ነው እስኪስተካከል ድረስ። ከጸለይንለት የማይስተካከል ሰው የለም። ህሊናውም ይመለሳል። ክፉ አመል ሁሉ ይስተካከላል። ዲያብሎስ ብቻ ነው የማይስተካከለው። ስለዚህ ያን መታገስ ማለት ነገሮች እስኪፈጸሙ ጊዜያቸውን መጠበቅ ማለት ነው። የ5 መክሊት ነው። 5 መክሊት። እነዚህን መክሊት ክርስቶስ ሰጥቶናል። በእነዚህ ሁሉን ነገር ማትረፍ ይቻላል። እግዚአብሔር እኛ በሰለቸን ጊዜ ሊመጣ ስለሚችል ጽንህዋ ለምህረቱ፣ ቸርነቱን ጠብቁት። ቸርነቱ ቀረ መስሏችሁ ከእግዚአብሔር አትራቁ። ከጸሎት አትዝጉ። ጸሎታችሁን አታቋርጡ። ትጋታችሁን አትተውት። ተስፋችሁ አይቀዝቅዝባችሁ። በመጨረሻው ቀን እግዚአብሔር ይመጣል። ይቅርታውን ቸርነቱን ጠብቁት። በዘላለም ይቅርታው የሚገኝ ሀብቱንና ቸርነቱንም ታግሳችሁ ቆዩት። እንዲህን እንድናደርግ ምን ምስክር አለ ትሉኝ እንደሆነ ይላል። ተመልከቱ። ሪኡ ቀደምተ ዓለም ወአይምሩ፣ ከናንተ በፊት የነበሩ አባቶቻችሁን አስቧቸው። መኑ ዘተአመነ በእግዚአብሔር ወተሐፍረ፣ በእግዚአብሔር አምኖ ያፈረ ማን ነው? አብርሃም ነውን? ይላል። ተመልከቱ ማለት መኑ ዘተአገሰ ወገደፎ፣ ታግሶ መከራ ተቀብሎ እግዚአብሔር በመከራው ጊዜ
ያልደረሰለት ማን ነው? ኢዮብ ነውን ይላል። ተመልከቱ ማለት መኑ ውእቱ ዘጸውኦ ወተጸመሞ እግዚአብሔር 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 አምላኬ 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 ብሎ ጠርቶት እግዚአብሔር አቤት ብሎ ያልመለሰለት ማን ነው? ስለዚህ እግዚአብሔርን የምትፈሩት ሁላችሁ ቸርነቱን ጠብቁት። የሚነጋ ለገንዘብ፣ የሚመሽ ለገንዘብ፣ የሚዋል ለገንዘብ፣ የሚታደር ለገንዘብ፣ የምንተዋወቅ ለገንዘብ፣ ወዳጅ የምንሆን ለገንዘብ፣ የምንዋይ ለገንዘብ፣ ሰው የምናቀብር ለገንዘብ፣ የምንደውል ለገንዘብ፣ ሰላም የምንል ለገንዘብ፣ ሰው የምናጠምድ ለገንዘብ፣ ወጥመድ የምንተመትብ ለገንዘብ፣ ገንዘብ 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 ገንዘብ። መድኃኒዓለም ይንቀለው ይሄን እንደው እውነት ከልቤ ነው ነግራቸው። ይሄ እንደው በጣም ነውር አይጣ ላይ ድረስ ቆሉናል። ከሰው ገንዘብ እንደው እንዴት አድርጌ በገለጽኩት ራሱ ውስጤ እንዴት እንደሚሰማኝ እና ገንዘብ ብንታው ጥሩ ነው። መቅደስ ውስጥ ገብቶ የሚያተራምስ ገንዘብ የሚል ገንዘብ ከላይ እስከታች ድረስ የሚበጠብጥ ገንዘብ እና ይሄን ገበያ ምን ያንጫጫዋል ይብላቢሉታል ሰውየው እበልጣል በለጥ ሌላ ምን አለ? ስለዚህ የገንዘብ ፍቅር በጣም አደገኛ ነው። ነቅላችሁ መጣል። የገንዘብ ማለት ምን ማለት ነው? ምንድነው የሚባለው? ይሄ በቃኝ ማለት ነው የሚባለው። በቃኝ ማለት ምን ማለት ነው? ባጭሩ ሀብታም ለመሆን መስራት ችግር ነው ወይ ነው። ዲያብሎስ ይችንም እንዳያበላሻ ስለምፈልግ ነው። ሀብታም ለመሆን መስራት ምንም ችግር የለውም። ቅዱስ ዮሐንስ አፈወርቅም እኛ ሀብትን አናወግዝም፣ በሀብት የሚመጣውን ትዕቢትና ስግብግብነት ነው ብሏል። ሀብታም መሆን አይደለም ችግሩ። ግን ሀብታም መሆን አቃቴ ብለህ ማዘን፣ መተግስ፣ 24 ሰዓት ለገንዘብ መኖር ፈጣሪህን ትተህ ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ያን ማስተዋል ደግሞ አስተዋይ ነፍስ ይፈልጋል። ከእግዚአብሔር ስጦታ እግዚአብሔር ምንድነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል ቅዱስ ዮሐንስ አፈወርቅ።